የምንገኘው በቦሌ ቡልቡላ ከአንድ እንግዲህ ጋር ነው። ወንድሜ ብራዘሬ ሁሉ ነገር ፓፒዬ ፓፒ ይባላል ወይም ኪያ ይባላል። እና ምን መሰላችሁ ቦሌ ይዞ ሄድ ሲል አስቀሩትና ከሰፈር ሳንወጣ ለምን እዚሁ አንዝናና በሚል ሀሳብ እዚሁ ሪፌንቲ የሚባል አካባቢ ሄድን ነው። ሪፌንቲ የሚባል አካባቢ ሄድን ነው። ሪፌንቲ ሄደን የምንጠቀማቸው ነገሮች ከነ ፕራይሳቸው እናሳውቃቸዋለን ማለት ነው። እንግዲህ የዛሬው ጋባዣችን የሚሆነው ቦሌ ቡልቡላ ካላችሁ ሲጀመር እኔ ነኝ ሁሉ ጊዜ የምጋብዘው እኮ ሁሌ እሱ ቢጋብዘኝም እኔ ነኝ የምከፍለው። እሺ ቪዲዮ ላይ እርሜ ላይ ቪዲዮ አይ የምር ግን የምከፍለው እኔ ነኝ ሁሉ ጊዜ የምከፍለው እኔ ነኝ እሱ አይደለም። ግን አሁን ፓፒ ምናልባት ከከፈለ ምናልባት ሰው ካረገኝ በሚለው ነው እና ሰው ያረገኛል ብዬ አስባለሁ። እንግዲህ መኪና ተሻግረን እግረኛ ያረገኝ የምር ትጋብዘኛለህ? ተመልካች ፊት ቃል አስገባለሁ። ይሄ የመጀመሪያ ቪዲዮ ቢሆንም ፓፒ ግን ሊጋብዘኝ ቃል ገብቶልኛል። ዛሬ አሁን ድራፍቱ ሳይቀር ሞክራል። ባይዘው ድራፍት በጣም የናቲ ብሎግ ላይ ማለት ነው። አይገቡ ክፉ እንዳታወራ። አይ ከቴልም ባይዘው መጥፎ ነገር ሳስተን እንዳታወራ እና አይ የሚገርማችሁ ድራፍትን ጠጥቼ አላውቅም። እውነቱን ለመናገር እሱ ዝም ብሎ ሳክሱን እየነፋችሁ ቤት ማሞ ነው እንደዚህ እንደዚህ አራሪ እንዴ ለዘንጋው ይኸውላችሁ አቁመከዋል እኮ ናቲ አልቆመ ጥቁር የሚሆነው አቆ ነው ንከው ስሙኝ ይኸውላችሁ ናቲ ይኸውላችሁ አንዳንድ ጊዜ ያቃሳል እኮ ግን በዚህ ጋር መግባት ትችላላችሁ ማታውቁ ሰዎች በዚህ ጋር ሌላኛው መንገድ በዚህ ጋር እንዴ በአጠቃላይ ለመዝናናት የሚመጣ ሰው ምርጫው ማድረግ ልትዝናኑ ከመጣችሁ ናንከስ እነ ፊዛ ከነማሙ አሉ ውስጥ ፍሎር ገብተን ሁላ ብናሳያችሁ ደስ ይላል። ሞባይል ባንኪንግ አለ ይወጡ። አረ በቃ ሞባይል ባንክ ረጋብ ሪፌንቲ ተገኝተናል። ባለን በሌለን ይዘውት ከት እዚህ ጋር እንቀመጥን ወደ ውስጥ ከፌመስ ጋር ስለሆንኩ መሰለኝ ሰዎች እያዩ ነው ቤተሰብ እና የማደርገው ነገር ፌመስ እንደሆንኩ ከተቀመጠ እዚህ ጋር እንቀመጣ ልጅቷን እንጠራታለን እንዴ እንጠራታለን ይለኛል የምር እደውልልሻለሁ ብያታለሁ። እሺ ያሬ ነኝ ብጠራት ይሄ ነው ቡልቡላ ሪፌንቲ ማለት ለምን ማልጠራት እኮ እዚህ ጋር ነው እዚህ ጋር ልንቀመጥ እንግዲህ ናዚኛው እኔ እዚህ ነው ለመቅረት እንዲመች ብዬ ነው። እስኪብርቶ የጣላችሁ ሰዎች ወጣችሁ ዋስ ጉድ እዚህ ጋር መታየት ፓፒ እንግዲህ እስኪብርቶ አግኝተዋል። በዚህ አጋጣሚ እስኪብርቶ የጣላችሁ ሰዎች ወጣችሁ ጋባዥ አይመስልም እንዲህ ሲቀመጥ በር ኢዝና ጋባዥ አሁን ተጋባዥ ዋን እና ተጋባዥ እስከ ዘመዶች ጋብዛላ ምን እንብላ ቤተሰብ ምን በላይ ይመስላችኋል? እዚህ ቴብል ላይ ምን ቀርቦ ምን በላይ ይመስላችኋል? እስኪ ይሄንን ግምታችሁ አስቀምጡልን። ፓፒ ኮካ አቅም ነው ያለው ባይዘውሽ እዚህ ጋር ጸጉሩ ምናምን ፈርዞ ስታዩት በጣም ብር የሚያወጣ ይመስላችኋል? የራሷን ቅሪ እያወራች አሁን ጸጉር ቤት 100 ብር ከፈልሽ ወይ? ጸጉር ቤት 300 ብር ከፈልኩኝ እና 300 ብር ስከፍል አካውንቴ ውስጥ ምንም የቀረኝ ነገር የለም። ስለዚህ ምንድነው ማን ነው ኪያ ነው የሚሸፍነው ሁሉ ነገር ፓፒ ይሸፍናታል። እኛ ምንም ብር የለንም። አካውንት ውስጥ ምንም ብር እንደሌለ አይሉ ምን ይምጣል? አረ ካሜራ ይዘን እዚህ ፍለክቴ አታስፈራኝ ይፈልኩት ምን ይምጣል እዘዝ እኔ ኮካ ከዛ ትንሽ ቆይተን ሰው ሲመጣ ነው እንትና ኮካ አሁን ይምጣል ኮካ ባለሽ በረዶ ማለት አይሳለ የለማ እሺ ካለ ኪያ ናቲና ኪያ ናቸው ብለው ከስተመር ነው ባይዘው እዚህ ቤት ባይዘው እዚህ ቤት ከሞዶ ነገር እንደ ቤተሰብ ነው የምንጠቀመው ሁሉ ነገር ገብተን እንዲሁም እግዚአብሔር ይስጥልን ብለን ሁላ የምንወጣበት አጋጣሚ አይ ይሄ ነው እግዚአብሔር ይስጥልኝ ይሄ ነው አይ ያመረገን ማለት ነው። ፓፒ በልቶ የሚጥስበት አጋጣሚ አለ። አሁን የት ነው እንሂድ ያለኝ እሱ ባይዘው ውድ ነገር ነው የሚጠቀመው። እኔ ኩሉ ሰዳል ማለት ነው ወስድሽ ቁራጭ ፈራሽ እንጂ ባናል ተማመንሽም እንጂ ገብቷል። ቦሌ ድረስ ወስደኝ ያን የመሰለ ምግብ አብልታኝ ከዛ ድንገት መሀል ላይ ብጥሰኝ እኔ ከየት አምጥቼ ልከፍል? ስልኬን አዝዤ ልወጣ ነው። ለምግብና ለራሱ ለምትወጣው ነገር ነው መሰሰት የለም። ጋብዛሉ ደግሞ ካልኩ ጋብዛሉ። አንቺ ተሽቆጠቆጥሽ። እኔ የለኝም እኔ አልኩ ነው ቤተሰብ እኔ የለኝም እሱ አለው
ሲኖረው ደግሞ ይጋብዘኛል። ሳይኖረው ሲቀር ደግሞ አብረን እንተኛለን። በቃ አለቀ። በቃ ይሄ ነው። እና ፓፒን የምታውቁት ከዚህ ጋር ቲክቶክ አካውንቱ ምናምን ማግኘት ትችላላችሁ። ፓፒ ኩል ብላችሁ ኢንስታግራም ማግኘት ትችላላችሁ። ይወዳችኋል፣ እንወዳችኋለን። የተለያዩ ቭሎጎች በዚህ ቤት ይመጣሉ ማለት ነው። ፓፒታ ተረጋጋ። እንግዲህ ማህበር ነበር ታውቃለህ። ግን ይሄን ቤት እኮ በደንብ አዙርና አሳያችሁ። ጸዴ ነው እግዚአብሔር ሪፌንቲ this is ሪፌንቲ ዘፎቋ ነው እንደ ሌተስት ዋን እና እንወዳችኋለን። ምግባችን ሲመጣ ደግሞ እንመለሳለን ማለት ናዲዮ። እንግዲህ አሁን ኮካችን መጥቷል። ኮካ is arrived in the house of Papi and Nati። እኔ እኮ የምታወራቸው ነገሮች እኮ ማን ነው የሆነ ጊዜ የሆነ ልጅ ጾም ላይ ኮካ አዘን፣ ከዛ ጌታን ጾም ላይ ኮካ አዘን እንትና ነው እኮ ያዳም ነው። እሺ ጾም ላይ ኮካ ከቴሎ ይሄ ቪዲዮ ከቴሎ ከዛ ኮካ አዘዘና ጠጣ። ከዛ እንዴ ከጠጣ በኋላ ለካ ጾም ነው ምናምን አለኝ። እስኪ ጾም ማለት ከዛ ምናምን ሰዓት ከዛ ትፍቱ ምናምን አለና ይቅር በለኝ ብሎ አሁን ይቅር ይለኛል። አዎ አልኩት። ከዛ ይቅር በለኝ አለና ይቅር ካለ በኋላ ልክ ልንወጣ ስንል ግጥም አድርጎ ጠጣው እና ፈጣሪ ሁለቴ ይቅርታ ቢላችሁ እናንተ ግን ሁለቴ መበደል የለባችሁ ስትፈልጉ። ኧረ ስትሮ ተጠቀመ ቀረሱልኝ እንዴ ታዲያ ስትሮ ለምን አልጠጣ? ስትሮ ጾታ አለው። ስትሮ ተጠቀመ። እኔ ስትሮ የሚጠቀም ወንድ አይመስልኝ። ስትሮ ጾታ አለው። ጌታን ስትሮ እኮ መጥፎ ነው ይላሉ። ለምሳሌ ማለት አልሰማም ቲክቶክ ላይ ምናምን ስትሮ የሚጠቀመው እንደው እንዳደረገ ይባላል ነው። እኔ ካለኝ ከጠቀመኝ ከተጠቀምኩበት ምን አገባ። ኢቭን ጁስ እኔ በስትሮ አልጠጣም። ይገርማችሁ ማንኪያ ጠይቄ በማንኪያ ጁስ አሁን በስትሮ ነው እና ማዘው ችግር የለውም። አይ ፈርቼ ነው እኔ ማሳየናል ምናምን እና ከዛ በስትሮ ጠጣ ምናምን ተብለ እኔ ለካ ባለፈው ቦሌ እዚህ እንትን ቤት ዋው ገብተን ነበር። ዋው በርገር ማለት ያዩኛል እንዴ ምንድነው ያልኩ ወዴ ታዲያ አዎ እኔ ምን አገባኝ ታዲያ በስትሮ እኔ እንደዚህ ነው በቃ ስትሮ ይቅርብህ። እኔ ከሰው ባጋጣሚ በስትሮ የምትጠቀሙ ወንዶች እባካችሁ አድቡ እየተባላችሁ ደግሞ እንደዚህ የምትጠጡ ሰዎች እባካችሁ በድጋሚ አድቡ። ዛሬ ከፓፒ ጋር እንግዲህ ጥሩ ጊዜ እያሳለፈን እንገኛለን ማለት ነው። እንት ሰኞ እንደዚህ ማሳለፍ ደስ ይላል። ሰኞ አይደለም ሮብ ነው እኮ እዚህ አድርግ በስትሮ አጠጡ የሚባለው ነው አይደለም። እዚህ ወይኔ እንግዲህ በዕለተ ረቡዕ የመጀመሪያ ሰኞ ያለ ሰው እሱ ነው አይደለም። እንዴት ነው ሰኞ ተገኝተን ሮብ መንቃት ጀመረ። እኔ በጣም እየታወቀ ፈተና በጣም ነው ይሮጡ አንተርሜ እየሄደ እኮ ነው። ባይዘዌ መቼ ሄደት ነው ሰርግ በልቻለሁ። እውነትህን እኮ ነው። ዩቲዩበር ሳንሆን እድሜያችን እየሄደ ነው። ሳሎን ይሄ እንኳን አለው በዶላር ነው የሚበላው። እኔ ግን አሁን ዩቲዩበር ሳሎን እድሜ እየሄደ ስለሆነ እባካችሁ ሰዎች ይሄን ብቻዬን ነው ማውራት የምፈልገውና እባካችሁ ሰዎች ማለት ያው ያለውን ነገር ታውቃላችሁ፣ ችግር ላይ ነንና ይሄን ቪዲዮ እንደምን ምንም አድርጋችሁ ዩቲዩባችን ወደ ኢንካም ይቀየር። እውነት እባካችሁ ለኔ ከዘነበ ለእናንተም ያባራል ብዬ አስባለሁ እና እባካችሁ ተባበሩ። ሌላ ምንም ቃል የለኝም። በቃ ትብብር ብቻ ነው ፈልገው ከእናንተ። እሱም ባለ ሀብት ነው ይረዳኛል ብዬ አስባለሁ እና እስኪ ወደ እሱ ሄደን ደግሞ አንዳንድ ነገር እንጠይቀዋለን። ፓፒ እኮ ስንት ይኖራል? ተመልካቾች ምናልባት ማወቅ ከፈለጉ ኮካ ትጠጣለህ እንደማንኛውም ህብረተሰብ እኮ ስንት ይኖራል? ይኖራል እኛ ምን እናውቃለን? አሁን ይኖራሉ ሳይሆን ቢያንስ ስንት አለ? ሬንጅ ነው ማቲ ተወቅ ወደ ኮካ ብቻ ነው የሚችለው። ወደ ኮካ ብቻ ነው የሚችለው የፓፒ አካውንት። እኔ ግን አካውንቴ ውስጥ ቢያንስ 4 ኮካ የሚያጠጣ ብር አለ። 4 ኮካ እንግዲህ ይታያችሁ ባይዘው ቀንሷል። ኮካ እዚህ ስንት 100 ብር ነበር ሰሞኑን ብቻ ይኸውልህ ዊስድሮዝም ብለሽ አንተ ከካ ያው እንግዲህ በሚሊዮን ነው የሚላላከው። ልጁ በጣም እንትን ነው። አንድ ስልክ አይፎን አለው፣ አንድ ስልክ እዚህ አንድሮይድ አለው። እየቀያየረ ነው የሚፈርክብኝ ነው የምላችሁ። አልፎለትም ኮካ ጋብዞኝ ምን ልጋብዝ እንግዲህ ደግሞ ሌላ ሶስተኛ እና አራተኛ ወገኖች ሊኖሩ ይችላሉ። በቀጣይ ቪዲዮ እስከነገናኝ ይመጣሉ። ዛሬ እዚህ ጋብዛችሁ እኮ ዛሬ ይመጣሉ እኮ። እስኪመጡ ድረስ ግን እኛ ኮካችን እየጠጣን ፒስ ብለናቸዋል በፓፒ ስም ፑፍ። ለዚህ ነው ህይወትን የማያምናት አንድ ኮካ ብቻ እየጠጣባት ፓፒ ይባላል። አቅሙ
አይ ቤተሰብ እንግዲህ እየጠጣን ነው። አንድ ኮካ ጨረስን እንግዲህ እና የጠበቅናቸው ሰዎች እየመጡ አይደል? አንዷ አርፍዳን ቢሆን ትመጣለች። አንዱ ደግሞ ከባድ እንግዳ። ካሜራው ላይ ግን አናስገባውም። ድምፁ ይገባል። ግን ድምፁን ገምቶ ላገኘ ሰው ሽልማት አለው። አንድ ኮካ። እኛ አቅማችን ከኮካ ኮካ እንጋብዛችኋለን። አንድ ኮካ እንደምንም ብለን እርጥብ ወይ ቺፕስ እርጥብ ቤታቸው ድረስ አይደለ? እርጥብ አለ። ባለፉት ትናንት ጉርድ ሾላ ሰዎች የጋበዙኝ እርጥብ ነው እንዴ? እና ቤተሰብ እግዚአብሔር ምን እየሰራ ዝም ብሎ ይከፈታል እንዴ? ብራስ ነው አይደለም? የታለኛል ከባድ ነገር እኮ መሩታል። እዚህ ጋር ያቺ ሙዚቃ ነው ማስገባለህ። ከቴሎ ያቺ ሙዚቃ ነው ማስገባለት። ቤተሰብ እንግዲህ ተባበሩት። አካውንቱ እንግዲህ ከስር ያስቀምጥ። ለማንኛውም ምንም ቢቸግረንም እንግዲህ እግዚአብሔር በአቅማችን እያኖረን ነው ብለን እናስባለን አይደል? እንኖራለን። እግዚአብሔር ደግሞ ሰው ይሰጠናል። አይታወቅም እንግዲህ እግዚአብሔር የሚያዘጋጅልን ሰዎችና በዚህ አጋጣሚ ኮካችን አልቆ ኮካ ለመድገም እያሰብን እንኳን ብር የለንምና እንግዳችን እስኪመጣ እየጠበቅን ነው። ስሜን እያጠፋ ነው። ምንም ስም እየጠፋ አይደለም። ያለህን ነገር ነው እያደስን ያለው። ስም የለም ማለት ሌትስ ጎ ቱ ኮካ። እንግዳችን መጣ ምናምን አሪፍ ጊዜ አሳልፈን ነበረ። መሸ፣ ዝናብ ሊዘንብ ነው፣ ጨላልሟል። ግን የምታዩት ቦታ እንደዚህ አምሮበታል። እንደዚህ ሆኗል። እና በቀጣይ ቪዲዮ እስክንገናኝ ድረስ ቻው ከማለቴ በፊት ትንሽ እንቆይ እና በቀጣይ ቪዲዮ እንገናኛለን። ድንኳን ካልሰበርኩ ይላል አንዳንድ ወንበዴዎች። እግዚአብሔር ድንኳን ካልሰበርን የሰው ቤት ማናውቀው ቤት እኔ ሼም ያዘኝና ወደ ኋላ ቀረሁ። ለማንኛውም የዛሬው ፕሮግራማችን እዚህ ጋር ያበቃል ማለት ነው። ቻው ባይ። አይ እንትን ነው አንዴ አንተ ገቡ ነበር የምር ተጋብዘህ ነበር ወይስ በራስህ ብር? እንደ ስራ ጋር ከሴኩሪቲ ጋር ዳራ ማርቲንደርስ ችግር የለም። ያገኘው መብላት እኮ ነው እንደ ሰው